Hi Fashion TV, welcome to Blind Sport in Paris. This is the real shit. Easy as it is, Blind Sport is the number one. I hope you're all ready because today I'm back with what may very well be the wildest story that I've covered so far. አንድ አይደለም ሁሉም ቢዝነሶች የተሳኩት በአጋጣሚ ነው ይላል ዋሲሁን ተስፋዬ። ክርስቲያኖ ሮናልዶና ሊዮኔል ሜሲ ወይም ሌሎች የእግር ኳስ ኮከቦች ከነሙሉ ልብስ ወይም ከጃኬት ጋር የሚያደርጉትን ጫማዎች ልብ ብለህ ካየህ በጫማቸው ላይ ፒፒ የሚል ጽሑፍ ይኖራል። ይህ ማለት ፊሊፕ ፕሌን ማለት ነው። የዓለማችን ዝነኛና ታዋቂ ሰዎች እነ ፓሪስ ሂልተን፣ ዴቪድ ቤካም፣ ኒኮላስ ኬጅ፣ ዘ ዊኬንድ አቤል ተስፋዬ፣ 50 ሴንት፣ ስኖፕ ዶግ፣ ክሪስ ብራውን፣ ናኦሚ ካምቤል፣ ፍሎይድ ሜይዌዘር እና ሜጋን ፎክስ ላይ ፒፒ የሚለውን ብራንድ ወይም ጃኬት አሊያም ጫማቸው ላይ ወይም ቦርሳቸው ላይ አታጣም። ከዓመታት በፊት በአንድ ምሽት ፊሊፕ ፕሌን በጣሊያን በሚገኘው መኖሪያ ቤቱ ተቀምጦ ቲቪ ይመለከታል። ያኔ ታዲያ ሳያስበው ወደ ውሻው ያማትራል። ውሻው ምቹ የሆነ ማረፊያ አጥታ ስትቸገር ያያታል እና በሳሎን ውስጥ ሊቀመጥ የሚችል ለውሾች እንደ መኝታም እንደ መቀመጫም ሊያገለግል የሚችል ሶፋ ለመግዛት ይህን መሰል ዕቃዎች የሚሸጡበት ድረገጾች ገብቶ ማሰሱን ይቀጥላል። ሆኖም ግን የሚፈልገውን የውሻ ሶፋ ሊያገኝ አልቻለም። እንቅልፍ አልወሰደውም እና በነገታው ጧት ተነስቶ አንዳንድ ዕቃዎችን ከገዛ በኋላ የሚያስበውን አይነት ለውሾች መኝታና መቀመጫነት የሚሆን ሶፋ ለመስራት ስራውን ይጀምራል። ከቀናት በኋላ ለጉብኝት ጓደኞቹ ቤት መጥተው ባዩት ነገር ተገረሙ። ይህን የውሻ ሶፋ ከየት ገዛኸው ብለው ጠየቁ። ራሴ ነኝ የሰራው ሲል መለሰ። በሰሙን ነገር ተገረሙ። አንድ ጓደኛውም ይህን መሳይ ችሎታ ያለህ ነው ቁጭ ያልከው? በለኔም ስራልኝ አለ። ሌላኛውም ቀጠለ። እኔም እፈልጋለሁ። ሶስተኛው ፊሊፕ አላቅማማም። በድንገት በመጣለት የሥራ ዕድል ተደስቶ ለራሱ የሰራውን አይነት የውሻ አልጋ ለጓደኞቹ ሰርቶ አበረከተ። ጓደኞቹን እሱም ተደሰቱ። ጓደኞቹ ቤት ዕቃውን ያዩ ሌሎች ሰዎችም ተመሳሳዩን ትዕዛዝ ሰጡ። ፊሊፕ ፕሌን ሳያስበው ወደ ስራው ገብቶ ብዛት ያላቸው ትዕዛዝ ከተለያዩ ቦታዎች መምጣት ሲጀምር ስራውንም በቁም ነገር በመያዝ መለስተኛ ወርክሾፕና የተወሰኑ መሳሪያዎችን ገዝቶ ወደ ስራ ተሰማራ። ፈጽሞ ባላሰበው መልኩ ብዛት ያለው የሥራ ትዕዛዝ እየመጣ ከአቅሙ በላይ መሆን ሲጀምር ሰራተኞችን ቀጥሮ ማሰራት ጀመረ። ከእያንዳንዱ ምርቶቹ ላይ ስሙን እየጻፈ የራሱን ብራንድ መገንባትና ስራውን በየጊዜው እያሻሻለ መስራት በጀመረ ከወራት በኋላ ከአሜሪካን ዝነኞች መንደር ሆሊውድ የስልክ ጥሪ ደረሰው። ፊሊፕ ፕሌን በውኑ ሆነ በህልሙ ይህ ሰው ራሱ ደውሎ የሥራ ትዕዛዝ ይሰጠኛል ብሎ ስላላሰበ ልክ ስሙን እንደሰማ ባለማመን ስሜት ማን አልከኝ ሲል በድጋሚ ጠየቀ። አንቶኒዮ ባንደራስ ነኝ ከሆሊውድ ቤቨርሊ ሂልስ እና የሰራኸውን የውሻ ሶፋ ወድጄዋለሁና ለኔም እንድትሰራልኝ ነው ሲል የሚናገረው ቃል ጠፋው። ዝናው ሆሊውድ መንደር ደርሶ የሚያደንቀው አክተር ደውሎ ስራ የታዘዘው ፊሊፕ ፕሌን ከወትሮ በጣም በሚበልጥ ሁኔታ ሰርቶ የጨረሰውን ሶፋ ለሆሊውድ አክተር ከላከለት ከቀናት በኋላ ግን ዝነኛና ሀብታም ሰዎች በስልኩ መደወል መጀመራቸው እየተለመደ መጣ። አሁን ሌላ አጋጣሚ። በድንገት በተጀመረ የውሻ ሶፋ የጀመረውን ስራ አስፋፍቶ አንዳንድ የቤት ዕቃዎችን ወደ ማምረቱ የገባው ፊሊፕ አጋጣሚ በከፈተለት አጋጣሚ ተጠቅሞ ብር መሰብሰብ ጀመረ። እናም ይህ በሆነ በዓመቱ በዓለም ታዋቂ የፈረንሳይ ወይን አምራች የሆነው ሞይት ኤንድ ቻንዱን ለዓመታዊ ፌስቲቫል አዳራሹን በእንጨት የማስዋብ ሥራ ለማሰራት በቀጥታ የደወለው ወደ ፊሊፕ ነበር። ፊሊፕ ፕሌን ይህን ቤት የማስዋብ ሥራ ሲጨርስ ስራውን ለሰጡት የሞይትና ቻንዱን ሰዎች በዝግጅቱ ላይ ለሚሰጡት ታዋቂ ሰዎች የሚወስዱት ለማዘጋጀት አሰበ። እናም ከሚያምር ቆዳ የተሰሩ ቦርሳዎችን ዲዛይን አድርጎ ሰርቶ በዝግጅቱ ዕለት በስጦታ አበረከተላቸው። በስጦታ የተደነቁ የከባድ ሚዛን ስብስቦች ሌሎች ቦርሳዎች እንዲሰራላቸው አዘዙት። አሁን ሳያስበው የገባበት የቆዳ ቦርሳ ሥራ ተወዳጅነት ማግኘታቸውን ሲያውቅ ከሚሰራቸው የቤት ዕቃዎች በተጨማሪ ዘመናዊ ማምረቻ ማሽኖችንና ፋብሪካዎችን በመክፈት የፋሽን ቦርሳዎችን ማምረት ጀመረ። ከጥቂት ጊዜያት በኋላም የቤት ዕቃዎችን ስብስብና የቆዳ ምርቶችን በፓሪስ ሙዚየም ለእይታ አቀረበ። ቀጠለ። ዋና ቢሮውን በስዊዘርላንድ ከፍቶ የሴት አልባሳትን፣ የወንድና የሴት ስኒከሮችን፣ የቆዳ ጫማዎችን እያመረተ በበርሊን፣ ሚላን፣ ኒውዮርክ፣ ቬጋስ፣ ሞስኮ፣ ቶኪዮ፣ ለንደን የፋሽን ሳምንታት እያዘጋጀ ፒፒ ወይም ፊሊፕ ፕሌን የሚባለውን አዲስ ብራንድ በሀብታሞች ልብ ውስጥ ማሳተሙን ተያያዘው። ዛሬ ላይ ይህ ስም ለሳውዲ ንጉሳውያን ቤተሰቦች አዲስ አይደለም። የኤምሬትስ ሎላን፣ የዓለማችን ታዋቂ የእግር ኳስ ከዋክብት፣ ታዋቂ ሚሊዮነሮች ፒፒ ከሚለው ስም ጉዳይ ያላቸው። ምክንያቱም ይህ ስም ስታተሳቸውን የሚጠብቁበት ስማቸውና ሀብታቸውን የሚመጥን አልባሳት የሚያመርትላቸው ድርጅት ባለቤት ስም ነውና ነው።
ከዓመታት በኋላ አሁን ላይ እቅዱ ሰምሩለት በዓለም ላይ ዋና ዋና በሚባሉ ከተሞች ከ80 በላይ መደብሮችን አፍርቷል። ዛሬ ላይ አንድ መደብር ሲከፍት ወይም የፋሽን ዊክ ሲያዘጋጅ በክብር እንግድነት የሞናኮ ልዕልት ልትገኝ ትችላለች። በዝግጅቱ ላይ በዓለም ላይ ታዋቂ የሆኑ ዘፋኞች ፐርፎርም ሊያደርጉ ይችላሉ። አንድ ፕሮዳክት ሲያስመረቅ ከሞዴሎቹ አልፎ እንደ ሊንድሳይ ሎሃም የመሳሰሉ ታዋቂ አክትረሶችን አሰባስቦ ምርቱን ማሳየት ይችላል። ለውሻ ሶፋ በመስራት በአጋጣሚ መክሊቱን ያገኘው ዝነኛ የቅንጦት ዕቃዎች አምራች ፊሊፕ ፕሊን በጥረቱ ድህነትን አሸንፎ ስሙን ብራንድ ማድረግ የቻለ ሰው ሆኗል። መክሊት የት እንዳላት ታውቅምና እንዲህ በአጋጣሚ ስታገኛት አጥብቀህ ያዛት ይላል ዋሲሁን ተስፋዬ። መክሊታችሁን አጥብቃችሁ ያዙ እንላለን። ሰናይ ጊዜ